ማፍረስ ብርቃችን አይደለም ኮልፌንም አፍርሰናል ብለው የሥራ ቦታችንን እንደሚያፈርሱ አስፈራርተውን ሄዱ ሲሉ የመርካቶ ነጋዴዎች ለመሰረት ሚዲያ ገለጹ። ማክሰኞ ህዳር 30 2018 ዓ.ም መርካቶ ላይ ለሚገኙ ሁለት ብሎኮች ከወረዳው መሬት አስተዳደር አስቸኳይ የስብሰባ ደብዳቤ ለእሮብ 8 ሰዓት ተበትኖ ነበር። መርካቶ አረጋ ሆቴል አካባቢ በተለምዶ ወርቅ ተራ በሚባለው ሰፈር የሚገኙ እነዚህ ነጋዴዎች 2500 ካሬ ስፋት ባለው ቦታ ላይ በአብዛኛው በወርቅ በስኒከር ጫማና በሴት ቦርሳዎች ንግድ ይታወቃል። ሚዲያችን ከአካባቢው ነጋዴዎች ያሰባሰበው መረጃ እንደሚያሳየው በቦታው ላይ ከ150 በላይ ህጋዊ ንግድ ፈቃድ ያላቸው ነጋዴዎች ያሉ ሲሆን የወረዳ አመራሮች ግን 44 ነጋዴዎችን ብቻ ለስብሰባው እንደጠሩ ያስረዳሉ። ሰብሳቢዎቹ ራሳቸውን አስተዋውቀው በቀጥታ የተገኘውን ህዝብ የልማት ተነሺ ናችሁ፣ ቦታችሁ ለግለሰብ ተሽጧል አሉት። ህዝቡም የተለያዩ ምላሾች የሰጠ ቢሆንም ከሰብሳቢው አካል የተሰጠው ምላሽ የካቢኔ ውሳኔ ነው የሚልና የነሱ ስራ ማሳወቅ ብቻ ነው የሚል ነበር በማለት አንድ በአካባቢው የሚንቀሳቀሱ ነጋዴ ለሚዲያችን ተናግረዋል። አክለውም በስብሰባው ላይ እንደተጠቀሰው እንዲህ ያሉ ቦታዎች በሁለት መንገድ ይለማሉ። አንደኛው የአካባቢው ሰው ማልማት ከቻለ እድሉ ይሰጠዋል፣ ካልሆነም መንግስት የማልማት አቅም ላለው አካል በጨረታም ሆነ በድርድር ያስተላልፋል። እውነታው ቢሆንም መሬት ላይ ያለው ሀቅ ግን ከዚህ የተለየ ነው በማለት ራሳቸው ለማልማት የነበራቸው እቅድ ገሸሽ ተደርጎ ለባለ ሀብት ሊሰጥ መሆኑን ጠቅሰዋል። ሌላ የአካባቢው ነጋዴ ደግሞ ይህ ነጋዴ ማህበረሰብ በሁለት ብሎኮች ላይ በአራት አክሲዮን ማህበራት ተደራጅቶ ያለ ሲሆን ሁለቱ ማህበራት ቦታውን የማልማት ጥያቄ ከ20 ዓመት በፊት አንዱ ማህበር ከ7 ዓመት በፊት ሌላኛው ደግሞ ከባለፈው ዓመት ጀምሮ ጠይቀው ከመንግስት ምላሽ እስከ ዛሬ ድረስ የሚጠብቁ ነበሩ። ዛሬ መጣ የተባለው አልሚ ከየትና በምን መስፈርት ይህንን እድል ሊሰጡት እንደቻሉ ምላሽ የላቸውም በማለት በምሬት ተናግረዋል። በተጨማሪም ከወረዳ የመጡት ኃላፊዎች ህይወት መቅደምና መቀደም ነው፣ ተቀድማቸዋል የሚል ምላሽ እንደሰጧቸው አስረድተዋል። ማፍረስ ብርቃችን አይደለም፣ ኮልፌንም አፍርሰናል፣ ሌላም ቦታ አፍርሰናል የሚል አሳዛኝ ምላሽ ሰጥተውናል የሚሉት ነጋዴዎቹ ከስብሰባው በኋላ በፖሊስ አጀብ ቦታውን ቤት ውስጥ እየገቡ ያለምንም ደብዳቤ እየለኩ መዋላቸውን ጠቁመዋል። መሰረት ሚዲያ የደረሰው መረጃ እንደሚጠቁመው ይህ 2500 ካሬ ሜትር ቦታ ሰሚር ጆቢር ለተባለ ባለሀብት እጅግ ርካሽ በተባለ 60 ሚሊዮን ብር ተሽጧል። ለኛ ምትክ 25 ካሬ ሜትር መቀበል ትችላላችሁ ብለውን ሄደዋል። በቦታው ላይ ከ150 በላይ ህጋዊ ንግድ ፈቃድ ያለው ነጋዴ ያለ ሲሆን እነሱ ግን 41 ነጋዴ እንዳለ አድርገው ነው የሚያወሩት። እኛ የት እንሂድ በማለት ጥያቄ አቅርበዋል።